ክህደት ማለት በመሰረቱ ከኢስላም አንዱን የእምነት መሰረት መካድ ነው። በኢስላም የእምነት መሰረቶች የሚከተሉት ናቸው። አሰላሙ አለይኩም ወራህመቱላሂ ወበረከቱ። ውድና የተከበራችሁ የሰሚራ ዩቲዩብ ቤተሰቦች እንዴት ናቸው? ሀባይቢ እንዴት ናቸው? ሰላም ናቸው ወይ? ከኔ ጋር ሁሉ ሰላም ነው አልሐምዱሊላህ። ያላ ህዝነት በረከቱ አይለያችሁ። በቤት አዲስ የሆናችሁ እንዴት ለመደው ቤተሰብ ሆኖ የደውል ምልክቷን ተጫኑ። ሁልጊዜም የሚለቃቸው ቪዲዮዎች ፈጥነው ወደ እናንተ ይደርሳሉ ማለት ነው። ነባር የሆናችሁ ደግሞ የምታበረታቱኝ ሀቂቃ ቃላት የለኝም። እጅጉን በጣም አመሰግናለሁኝ። አላህ ያክብርልኝ። ከመጥፎ ነገር አላህ ይጠብቃችሁ። የዛሬው ደርሳችን ክፍል 7 ነው። አልኩፉር ክህደት ከሚለው እንጀምራለን። ተከታተሉ። አልኩፉር ክህደት ማለት በመሰረቱ ከኢስላም አንዱን የእምነት መሰረት መካድ ነው። በኢስላም የእምነት መሰረቶች የሚከተሉት ናቸው። አንደኛ በአላህ ማመን፣ ሁለተኛ በአላህ መልእክት ማመን፣ ሶስተኛ በአላህ መልእክቶች ማመን፣ አራተኛ በአላህ መጽሐፍት ማመን፣ አምስተኛ በትንሣኤ ቀን ማመን፣ ስድስተኛ በአላህ ፍርድና ውሳኔ ማመን። ክህደት ሁለት መልእክቶች አሉት። እነሱም ታላቁ ክህደት አልኩፉር አልአክበር። ይህ ክህደት አንድን የኢስላም መገለጫ የሆነ ነገር ሙሉ በሙሉ ውድቅ ማድረግ ነው። ይህ የክህደት መልክ በውስጡ 5 ዘርፎች ይኖሩታል። እነሱም የሐሰት ክህደት። ይህ ክህደት መለኮታዊ እውነታ መካድ ወይንም ከኢስላም የእምነት መሰረቶች አንዱን ማስተባበል የሚመለከት ነው። አላህ እንዲህ ይላል፣ በአላህም ላይ ከዋሸ እምነቱን በመጥላት ጊዜ ካስተባበለው ሰው ይበልጥ በዳይ ማን ነው? በገሃነም ውስጥ ለካህዲዎች መኖሪያ የለምን? አለ እንጂ። አዘሙር 32 ላይ ታገኙታላችሁ። ለእውነታን ካረጋገጡ በኋላ እንቢተኝነትና ኩራትን የማንጸባረቅ ክህደት። ይህ ክህደት የሚገለጸው የአላህ ትዕዛዞች በእውነተኛ መሆናቸውን ካረጋገጡ በኋላ ትዕዛዞቹን ለመቀበል እንቢተኝነትና ኩራትን ማንጸባረቅ ነው። ጉዳዩን አስመልክቶ አላህ በቁርአኑ እንዲህ ይላል፣ ለመላእክትም ለአደም ስገዱ ባልን ጊዜ አስታውስ፣ ሁሉም ወዲያውኑ ሰገዱ፣ ኢብሊስ ዲያብሎስ ብቻ ሲቀር እሱ እምቢ አለ፣ ኮራም። ከሃዲያዎችም ሆነ አልበቀራ 34 ላይ ሐመሩሃ። የመጠራጠሩና የመወላወል ክህደት። ይህ ክህደት የሚገልጸው ወይንም የሚከሰተው በስድስቱ የኢስላም እምነት መሰረቶች ላይ ጥርጣሬ ወይንም ሙሉ በሙሉ እርግጠኛ ሳይሆን ሲቀር ነው። አላህ እንዲህ ይላል፣ እሱ ነፍሱም በዳይ ሆኖ ወደ አትክልቱ ገባ፣ ይህቺ ዘላለም ትጠፋለች ብዬ አልጠረጠርም አለ። ሰዓቲቱም ቋሚ ሁኜ እናንት ብዬ አልጠራጠርም እንደምትለውም ጌታ ሆይ ጌታዬም ብመለስ ከእርሷ የበለጠን መመለሻ በእርግጥ አገኛለሁ አለው። ጓደኛው አማኙ እርሱ ለእርሱ የሚመላለስ ሲሆን በዚያ ከአፈር ከዚያም ከፈተውት ጠብታ በፈጠረህ ከዚያም ሰው ባደረገህ አምላክ ካዲን አለው። እኔ ግን እርሱ አላህ ጌታዬ ነው ላለሁ፣ በጌታዬም አንድንም አላጋራም አለ። አልካፍ 35 እስከ 38። ከእውነታው የመዞር ክህደት። ይህ የክህደት ከታወቀ እውነታ ወይንም ግልጽ የሆነ ቁርአናዊ ተአምራት፣ አንቀጽ፣ ምልክት ወዘተ ላለመቀበል ራስን ማሸሽ ነው። አላህ እንዲህ ይላል፣ ሰማያትና ምድርን በመካከላቸው ያለውንም ሁሉ በምድርና የተወሰነ ጊዜን
በመለካት እንጂ ለቀልድ አልፈጠርናቸውም። እነዚያ የካዱት የተስፈራሩት ነገር ትተው ዘዋሪዎች ናቸው። አልአዕቃፍ 3 የንፍቅና ክህደት ይህ ክህደትን በልብ ደብቆ እምነት ይፋ በማድረግ ክህደት ነው። አላህ እንዲህ ይላል፣ መሐሎቻቸውን ጋሻ አድርገው የያዙ ከአላህ መንገድ ከለከሉ። እነሱ ይሰሩት የነበሩት ነገር ክፉ። ይህ እነሱ በመላስ ባመኑ ከዚያም በልብ የካዱ የመሆናቸው ነው። በልቦቻቸውና በልቦቻቸው ላይ ታተመባቸው። ስለዚህ እነሱ አያውቁም። አልሙናፊቁን 2 እስከ 3 ሁለተኛ ትንሹ ክህደት ይህ ክህደት በኢስላም መሰረታዊ ጉዳዮች ላይ መካድን የሚመለከት ሳይሆን አላህ የሰጠውን ጸጋ በመካድ ኩፍሩን ኒዕማ የሚከሰት ክህደት ነው። ይህም ማለት አላህ ለሰው ልጅ በዋለው ውለታ ወይንም ጸጋ ክህደትን አላህ ምንም ነገር እንዳልሰጠ መግለጽን የሚመለከት ነው። አላህ እንዲህ ይላል፣ አላህ ጸጥተኛ የረካች ሲሳይ ሰፊ ሆኖ የሰፈረውን ይመጣለታል የነበረችውንና በአላህ ጸጋዎች የካደችውን አላህ የሚሰሩት በነበሩት ኃጢአት የረሃብና የፍርሃትን ቅጣቶችን ያቀመሳትን ከተማ መካ ምሳሌ አደረገ። አኒሳ 112 እና ይህንን ይመስላል። አንዳንዴም ያላሰብንበት ቦታ እንገኛለን። እናንብብ፣ መጽሐፎችን እናንብብ፣ ቁርአኖችን በምንችለው እናንብብ ማለት ነው። ባለችን ጊዜ ትንሽ እውቀት ብንሸምት ጥሩ ነው ማለት ነው። ፕራንክ ቦታ፣ ድራማ ቦታ ሄደን ጊዜያችንን ከምናቃጠል ሀቂቃ አንድ ነገሮችን ብናውቅ ኸይር ነው ማለት ነው። በቀን አንድ ሀርፍ ራሱ ቀላል አይደለም። ባልቧልታ ወሬ ከምናሳልፍ ጊዜያችን እንጠቀምበት። የዛሬው ቪዲዮዬ ይህን ይመስላል። እንዴት ተለመደው ለቤት አዲስ የሆናችሁ ቤተሰብ ሆኖ አበረታቱኛ ሀቂቃ ማለት ነው። እኔ ዲራማ ምናምን ስለማልሰራ ነው ወይስ እኔ እንጃ አላቅም። አንዳንዴ ግርም ይለኛልና ሰብስክራይብ አድርጉኝ። ቪዲዮውን ስታዩ ደግሞ ሀቂቃ ምንም አትከፍሉበትም፣ ላይክ አድርጉ ማለት ነው። ደስ አላችሁ ላይክ አድርጉ። ሀሳብ አስተያየት ካላችሁ ደግሞ ኮሜንት ላይ አስቀምጡልኝ፣ እቀበላለሁኝ ማለት ነው። አስተካክላለሁኝ የሚስተካከለው ነገር ካለ ሀቂቃ በጣም በርቺ የምትሉ ከልብ ነው የማመሰግነው። አላህ ይስጣችሁ፣ አላህ ያበሽራችሁ። ኢንሻአላህ ብዙ ጊዜ ተስፋ ያስቆርጠኛል ልተው እምላልና በርቻ ይዞሽ ቆም ነገር ትደርሻለሽ፣ ታድጊያለሽ ምናምን እያላችሁ የምታበረታቱኝ እጅግ በጣም ብዙ አላችሁና አላህ ጌዛችሁን ይክፈላችሁ። ሌላ ምንም አይደለም፣ የሰው ልጅ አይከፍልምና እሺ በረታለሁኝ። እናንተም በርቱ፣ አበረታቱኝ ኢንሻአላህ። የዛሬው ደርስ እዚህ ላይ ይቆም። ሀቂቃ እኔም እችን ሳነብ እጠቀማለሁ ብዬ ነው እንጂ ከእናንተ የበለጠ አውቄ አይደለም። እንግዲህ ካጠፋሁም አፉ በሉኝ። ቀጣይ ደርስ ይሄንን ነው የምንማረው። ቀጣይ ደርሱ ይሄን ይመስላል። አልኒፋቅ ንፍቅናና መገለጫዎች የሚለውን እናያለን። ሀቂቃ ማንበብ ደስ ይላል ማለት ነው። የሆነ ጥሩ ነገር ላይ ቆይታችሁና ዝም ብሎ አልቧልታ ወሬ ላይ ቆይታችሁ ስትመለሱ በኋላ ራሳችሁ ስታዳምጡ ስሜቱ በጣም ይለያያል ማለት ነው። በጣም ነው የሚለየው። ጥሩ ነገር ላይ ከዋላችሁ ካመሻችሁ በቃ ደስታ ነው የሚሰማችሁ። መጥፎ ላይ ደግሞ ጊዜያችሁን ካሳለፋችሁ ስትበሳጩ ታመሻላችሁ ወይንም ትውላላችሁና ጥሩ ነገር ላይ ውሏችንንም ሆነ ምሽታችንን ጥሩ ነገር ላይ ጊዜያችንን እናሳልፈው እላለሁኝ። ሰላም አለይኩም ወራህመቱላሂ ወበረካቱ።